ጀበረ በሐሳብና በስሜቶቻችን መካከል ያለውን ግንኙነት ማወቅ ያስፈልጋል። ቶትና ኢሞሽን። እኔ ደስተኛ ሆኜ መኖር ፈልጋለሁ። ቀኑን ደስተኛ ሆኜ መዋል እፈልጋለሁ። እመጣለሁ አንቺ ወዳልሽው። ደስተኛ ሆኜ ለመዋል ደግሞ በስሜቶቼ ላይ ተጽዕኖ የሚያደርገው ሐሳቤ ነው። ሐሳቤ ጨለምተኛ ከሆነ ስሜቴ ሐዘንተኛ ነው የሚሆነው። ሐሳቤ ብሩህ ከሆነ ፖዚቲቭ ቲንኪንግ ከሆነ የማስበው ስሜቴ ደግሞ የደስታ ነው የሚሆነው። እኔ እያንዳንዷን ቀን ኢንጆይ ላደርጋት እፈልጋለሁ። ኤቭሪ ሲንግል ዴይ አዝኜ መዋል አልፈልግም። እና መቼ መሰለሽ እንደዚህ ሆንኩት? ዝም ብዬ ላይፍን ሳየው ሁሉ ጊዜ የሆነ ችግር አለ። ሁሉ ጊዜ የኛው ስታስተካኪ እዚህ ጋር ችግር አለ፣ ይሄ ስታስተካኪ እዛ ጋር እንይዛል። ይሄ ሁሉን ነገር ስታስተካኪ ጉንፋን ይዝሽ መተኛች እና ሁሌ ፕሮብሌም አለ። እያንዳንዱ ፕሮብሌም የሚያሳዝነኝ ከሆነ ቀሪ ዘመኔን በሙሉ ሐዘንተኛ ልውል ልኖር ሆነ። ስለዚህ አንድ ቀን ወሰንኩ፣ ከዛሬ ጀምሮ አልኩኝ ዶክተር ወዳጀን ራሴን ዶክተር ብዬ ዶክተር ወዳጀን ደስተኛ ነው። በቃ ችግሮች አሉ፣ ግን ደስተኛ ነው። ለዛ ደግሞ የረዳኝ ፖዚቲቭ ቲንኪንግ ነው።